በሁለተኝነት የኛ የመጨረሻ ጉዳይ በጣም አሳሳቢ የሆነ መጥቷል። ዛሬ ሰው በወጣበት ነው እየቀረ ያለው። እንትና የሪል ስቴቱ ባለቤት አላየ ሲኖ ወጥቶበት የት ጋር ጦር ኃይሎች ጋር ከቀኑ 6 ሰዓት ከቀኑ 5 ሰዓት ሰው እንዲየሆነ ነው እየሞተ ያለው። እንትና በተኛበት በሄደበት ቶንሲል ነው ብለው መድኃኒት በሰጡት በዛው ሞተ። እየሰማን ነው አይደል? መሞት አርስቱም ስለሞት ነበር። ተረኛው አንተ ልትሆን ትችላለህና በአላህ መንገድ ላይ መንገዱ ረጅም ነው፣ ስንቁ አጭር ነው። ጥቂት ጥራት ያለውን ስራ ይዘን ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ወቱብ ዓለይና ኢነከ አንተ ተዋቡር ረሂም ብለን በነማን እንመከር? በነ ኢብራሂም እንመከር። ነብይ ሆኖ የሱ ፍጹም ወዳጅ ሆኖ ሲያበቃ ከልጁ ኢስማኤል ጋር ካዕባን እየሰሩ እቺን ዱዓ አሉ። በዚህ ያቆማለሁ። ረበና ጌታችን ሆይ ተቀበል ሚና ከኛ ተቀበል። ምኑን እስቲ አሁን የነሱ ኢኽላስ ይጠረጠራል? ወንድሞች የአባትና የልጅ ኢኽላስ ይጠረጠራል። በስተርጅና ልጅ ጠየቀ ረቢ ሀብሊ ሚነ ሷሊሂን ሲል ፈበሸርናሁ ቢጉላሚን ሐሊም አለ። የአላህ መልስ ደግሞ አርጅቷል እኮ እሱ ኢብራሂም አለይሂ ሰላም። ጌታዬ ሆይ መልካም የሆነ ልጅ ስጠኝ። አላህ ምን አለ? ፈበሸርናሁ አበሰርነው ቢጉላሚን ብሎ አልቆመም። ሐሊም ታጋሽ በሆነ ልጅ አበሰርነው። ታጋሽ ምን አረገው? ሲታረድ ዝም የሚል በዛ በስተርጅና የተገኘ ልጁ ፈለማ በለገ ማአሁ ሰዕያ ቃለ ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሁከ ፈንዙር ማዛ ተራ። ልጄ ሆይ እኔ በህልሜ ሳርዳህ አይቻለሁ። አንቀጹም ብሎ ጀመረ። ከሱ ጋር አብሮ ስራ ለመውጣት በደረሰበት እድሜ በልጅነቱም አይደለም የወሰደበት ዳዴን አስጨርሶ ሲያበቃ ደረሰልኝ ብሎ ልጁን አቅፎ አብረው ለስራ መውጣት በጀመሩበት እድሜ ልጄ ሆይ አንተን ሳርድህ እኮ በመናም ያየኋል። ኢስማኤል ፈበሸርናሁ ቢጉላሚን ሐሊም የተባለለት ምን አለ? ያ አበቲ ኢፍዓል ማ ቱእመር፣ አባቴ ሆይ የታዘዝከውን ፈጽም አለ። አላህ ፈተናቸው አይደል? ምን አለ? ኢነ ሃዛ ለበላኡን ሙቢን፣ ከባድ የሆነ ፈተና ነበር አለ። አላህ ምን አለ? ፈለማ አስለመ ወተለሁ ሊልጀቢን ወናደይናሁ አያ ኢብራሂም ቀድ ሰደቅተ ሩእያ። አላሁ አክበር አላሁ አክበር። መስለም ማለት እጅ መስጠት አይደል? ኢብራሂም ብቻ አይደለም እጅ የሰጠው። ፈለማ አስለመ አባትም ልጅም ለአላህ ትእዛዝ እጃቸውን ሲሰጡ ወተለሁ ሊልጀቢን ወናደይናሁ አያ ኢብራሂም ቀድ ሰደቅተ ሩእያ። ህልምህን እውን አድርገሃል የታዘዝከው። እኚህን ሰውዬ ከልጃቸው ጋር ካዕባን ሲሰሩ እሳቸው የቀቡል ጉዳይ አሳስቧቸው ሚጠረጠራል ኢብራሂምን አለ የለም። ረበና ይሄው መዋረድ እንደዚህ ነው። ተቀበል ሚና ከኛ ተቀበል ኢነከ አንተኮ ሰሚዑን ሰሚነ ዓሊሙን ውስጥ ላያችንን አዋቂና ወቱብ ዓለይና በእኛ ላይ ተመለስብን ኢነከ አንተ ተዋቡ ረሂም አንተኮ ተውበትን ለጋሽና ተውበትን ተቀባይ ጌታ ነህ። ስለዚህ አላህ ባሪያዎች እስከ ዛሬ ያሾፍንበት የተጫወትንበት ህይወት ይበቃል። ከዚህ በኋላ ግን ጨዋታ የለም። ሞት ሲመጣ ጨዋታ የለም። ከተውሂድ ውጭ ህይወት የለም። ከሱና ውጭ ህይወት የለም። በዘረኝነት ውስጥ ተለክፈናል። አላስረዝመው። ከዘረኝነታችን እንውጣ። ማንም ዘር ከማንም ዘር አይበልጥም። ማንም ዘር ከማንም ዘር አያንስም። ይሄን የህይወት መርህ አድርገህ ሂድና ተጓዝ። አላህ ዘንድ መልካም ምንዳ ታገኛለህ። አቡ ዘር ረዲየላሁ ዐንሁ ነብዩ ዘንድ በጣም ውድ የሚባል ሷሃባ አንዲት ንግግር ተናገረ። መሬት ላይ ያስተኛውን ንግግር ምን ሲል? ቢላልን አንተ የዛች የጥቁር ሴት ልጅ አለው። ቢላል ጥቁር አይደል? የጥቁር ልጅ አይደል? የአላህ መልእክተኛ ፍትሃዊው መሪ አረቦች ጋር ነው ያለሁት። ለአረብ ላዳላ አላሉ። ለቢላል ፍትሁ እሱ ጋር ስለነበረ አባዘርን ምን አሉት? አንተ እኮ ውስጥህ ጃሂልያ አለ አሉት። ማህይምነት አለ አሉት። በጣም ተጸጸተ። ሄዶ መሬት ላይ ተኛ። ቢላልን ምን አለው? በዚህ በጥቁር እግርህ የኔን ፊት እርገጠው። እንዲህ ሲሆን ካሳህን ስትከፍል ብቻ ነው ምን ሰዋለው። ቢላል አላደረገው። አነሳ፣ አቀፈው። ወንድምና እህቱ እኛ መሀል ያለ የለም። የሰው ዘርና እንወራለን። እነዚህ ደግሞ እኮ እንትኖች ናቸው። እዛው አንድ ጎሳ ሆኖ እንኳን ቆዳ የሚገፋውንና ሸክላ የሚሰራው እነዚህ እኮ ምንድናቸው ይባላል? አናሳ ናቸው ይባላል። የሰው አናሳና ትልቁ ምን ሆኖ ሳለ? ተቅዋ ሆኖ ሳለ ሰው ሚናቀም። ወላሂ በሽታችን ብዙ ነው። ህክምናው ተቀምጧል። ቁርአን ሐዲስ መማር
ከዚህ በሽታ ግን መላቀቅ የፈለገ ሰው የለም። ኮሮና ሲይዘው ለኦክሲጅን ይከፍላል ነው አይደል? ይሄን ውስጡ ያለውን በሽታ ለማላቀቅ ግን ከዓመት እስከ ዓመት ጊዜውን መክፈል አቅቶታል። አላሁ ሱብሓነሁ ወተዓላ ከገባንበት መከራ ያውጣን፣ አገራችንን ሰላም ያድርግልን፣ ጾማችንን ይቀበለን፣ መጨረሻችንን አላህ ያሳምርልን። አላህ መጨረሻችንን ያሳምርልን። አላህ መጨረሻችንን ያሳምርልን። የጀነተል ፊርደውስ ባለቤቶች ያድርገን። እኛንም ዝርያዎቻችንንም ከክህደት ከኒፋቅ አላህ ከጠላው ሁሉ ይጠብቀን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።